ራፐር ሆናለሁ ብላችሁ የምታስቡ ሰዎች በህይወታችሁ ፍረዱ። ሞቱን የጠራው ሙዚቀኛ። ራፐር መሆን ስራ ነው፣ ግን የእብድ ስራ ነው። ለዚህ ማሳየው የውጭ ሀገር ራፐሮች ህይወት ታሪክ ማየት ማወቅ ያስፈልጋል። ካላወቅ ማን ትበላለህ? የእብድ ስራ ነው ያልኩበት ምክንያት ለዚህ ማሳየው የኤክስኤክስ ቴንታሲዮንን ህይወት ታሪክ ማየት በቂ ነው። እቺ ሰው ገና ከመምጣቷ ገና ከጅምሩ እብድ የሆነ ሰው ነው። የሙዚቃ ሀሳቦቿ ድብልቅልቅ ያለ ሙዚቃ ሀሳቦቹ ብቻ ሳይሆን ክሊፑ ላይ የሚያሳያቸው አክሽኖች ምናምን ጤናማ አይደሉም። የሆነ ሰው ነው። በቃ ኤክስኤክስ ቴንታሲዮን ምንድነው የሚለው? በቃ እገላችኋለሁ፣ በቃ ወጋችኋለሁ። ሰው የሚባል ነገር በአጠቃላይ በቃ ዱለት፣ ጥብስ፣ ቅቅል አድርጌ በቃ እበላችኋለሁ ነው የሚለው። ሙዚቃ ሀሳቦቿ ማን ወጥቦጥ ነው የሚያደርጋችሁ። አይመስጥም። ሰው እንዴት ከመሬት ተነስቶ እንዴት አውሬ ሊሆን ይችላል? ይህንን አይነት እብደትስ እንዴት ሰው ሊያሳየን ይችላል ብለን ስንጠይቅ የኤክስኤክስ ቴንታሲዮንን ባክግራውንድ ማጤን ያስፈልጋል። ኤክስኤክስ እብድ ቢሆን አይፈረድበትም። ምክንያቱም አንድ ሰው ሊሆን የሚችለው መጀመሪያ ቤተሰቡን ከዛ በኋላ አካባቢውን ነው ሊመስል የሚችለው እና የዚህ ልጅ አካባቢ ፋሚሊው ምናምን ምን ይመስላል ብለን ስንጠይቅ ማለት ነው አካባቢው ላይ ያሉ አብሮ አደጎቹ ምናምን ነው የጠየቅኳቸው። ፍሎሪዳ ውስጥ ላውድ ሂር የሚባል አካባቢ ላይ ነው ኤክስኤክስ ያደገው እና ለስ ጀለስ ይሄ አካባቢ ሴፍ አይደለም። ከ100% 15% ብቻ ነው ይሄ አካባቢ ጤነኛ የሆነው። እሱም እነዚህ 15%ቶች ሀብታሞች ልጥጦች ስለሆኑ ነው። 75%ቱ ወንጀለኛ ቤተሰቦቻቸው በእርስ በርስ ግጭት የሚሞቱበት በቃ ምን አለፋችሁ እኔ ነኝ ያለ ማፊያ የበዛበት አካባቢ ነው። 75%ቱ ከመቶ ማለት ነው። እና ለስ ጀለስ ኤክስኤክስ ቴንታሲዮን እዚህ አካባቢ ላይ ነው ያደገው። ከ175% ጤነኛ ያልሆነበት አካባቢ ላይ አድጎ ጤነኛ ቢሆን ትፈርድበታለህ እንዴ ሰውዬ? እንዴ ለዚህ ነው ያበደው ነው ማለት። በነገራችን ላይ ኤክስኤክስ ቴንታሲዮን ገና በ6 ዓመቱ እስር ቤት ገብቷል። ኢትዮጵያ ውስጥ ገና ትምህርት የሚጀምርበት ሰዓት ነው አይደል? የ6 ዓመት ልጅ ጀለስ እስር ቤት ገብታለች። መታሰሩ ይገርማል እንዴ? ምን አድርጎ ነው አትለኝም እንዴ? ሰው ወግቶ ነው ጀለስ። እናቱን ፊት ለፊቱ ላይ ሰው ሲመጣ አይቶ በቃ አጠገቡ ያለው ጠርሙስ ብድግ አድርጎ እንታቀናስ አለው ነው የሚልህ። ቀለል አድርጎ ማለት ነው። ኤክስኤክስ ካደገም በኋላ ምንም አላበረደም። ጭራሽ እየባሰበት ነው የመጣውና ካደገ በኋላ እስር ቤት ድጋሚ ይገባል እና እስር ቤት ውስጥ ሁላ ማለት ነው ሰው ደብድቦ ድጋሚ ሌላ እስር ቤት ምናምን የታሰረች ሰው ነች፣ ማፊያ ነች ማለት እና እስር ቤት ውስጥ ሌላ እስር ቤት የታሰረበት ምክንያት ምንድነው ብላችሁ ስትጠይቁኝ ማለት ነው የሆነ ጌ ነበር እና ይሄ ሰውዬ በጣም ብዙ ሰው ያገሏል። ኧረ እኔ ከዚህ ጋር አልታሰርም ምናምን ይላል እና ኤክስኤክስ በቃ እኔ ጋር ይምጣ ምናምን ይልና ፖሊሶቹ ምናምን ይነግራቸዋል። ግን ይሄ ሰውዬ እኔ ላይ ካፈጠጠብኝ ምናምን ነገር እንደማቀናብረው ምናምን ነግሯቸዋል ቀድሞ ማለት ነው። እና ጌው ሰውዬ ምናምን ከሱ ጋር አንድ ሩም ውስጥ ምናምን ማደር ይጀምራሉ ማለት ነው። ያው የሆነ ሰዓት ላይ ምናምን ሰውዬው ኤክስኤክስ ሻወር ለመውሰድ ሲገባ ያፈጥበታል እና ጀለስ አቀነባበረው ነው ብላችሁ ወጥ ደንበደብ ነው ያደረገው ይመስላል። ሰውዬውን በቃ ፊቱን ያረጋገጠው ወንፊት ነው ያደረገለት እና እቺ ፋውል የአሜሪካን ሕዝብ ምናምን ሁላ የሌለ በቃ ኪዮቹ ምናምን አናዷቸው ነበር እና ኤክስኤክስ ቴንታሲዮን ከእስር ቤት ከወጣ በኋላ በጣም ብዙ የሙዚቃ ስራዎችን ምናምን ካደገ በኋላ ምናምን ሰርቷል። በጣም ተወዳጅ ነው። ለምን እንደሆነ አላውቅም። በጣም ኃይለኛ አግሬሲቭ የሆኑ ሰዎች ግን ወደ ሙዚቃ ህይወት ምናምን ሲወጡ የመወደድ እድላቸው ምናምን በቃ ሰፊ ነው ምናምን። ለምን እንደሆነ አላውቅም። ለምንድን ነው የሚገርማችሁ ነገር ኤክስኤክስ ቴንታሲዮን የሆነ ሰዓት ላይ ከነበረበት ሙድ በረድ አለች። ከሰይጣኗ ጋር አለ እና በሙዚቃ ስራዎቹ ምናምን በፊት በቃ አውሬነትን ምናምን የሚያስተምር ሰውዬ የሆነ ሰዓት ላይ ምናምን ፖዚቲቭ ነገሮች ምናምን ማንሳት ጀመረ። የሙዚቃ ሰንጠረዥ የቢልቦርድ ምናምን ባንዴ በቃ ቀወጠችው ምናምን በቃ ተቆጣጠረችው ማለት ከነ ማይክል ጃክሰን ከነ ቱፓክ ምናምን በላይ ሆና ነበር። ግን ጀለስ አንዴ የሰራው ፋውል ህሊና መቼም አይፈታ። የትኛውም የሀብት ሊሆን ይችላል የትኛውም ደረጃ ላይ ይሁን መጨረሻ ላይ የሰራቸው ፋውሎስ ምናምን የሆነ በቃ ህሊና ምናምን
ይቆጠቁጣል። እና ኤክስኤክስም ልክ እንደዛው በፊት የሰራቸው ነገሮች ምናምን ጭንቀት ይዞት ነበር። ጀለስ የሆነ ሰዓት ላይ ምናምን ራሱ ላይ ምናምን የሌለ በቃ ያሟርት ነበር መሞቱ እንደማይቀር ምናምን ስለ ራሱ በቃ የራሱ መቃብር ላይ ሆኖ የሆነ ሙዚቃ ክሊፕ ሰርቷል። ራሱ መቃብር ላይ ሆኖ መቃብር ውስጥ ገብቶ ምናምን ነገር ማለት ነው። ሙንላይት የሚለውን ሙዚቃ ክሊፕ ብታዩት ይሄንን ነገር በደንብ ማየት ትችላላችሁ። ጀለስ እንዳሟረተችም አልቀረም፣ ያው እንደሞተች ምናምን እናውቃለን። ኤክስቴንታሲዮን ከሞተ በኋላ ለሞቱ ምክንያት ድሬክ ተጠያቂ ሆኖ ነበር። ምክንያቱ ደግሞ ከድሬክ ጋር አይመቻቹም ነበር። ምንድነው እሱ? ድሬክ የሆነ ሰዓት ላይ ስሙን አይጠቅስም፣ በእርግጥ ግን የሆነን ሰው ከአንገቱ በታች በቃ በጥይት መቶ ምናምን እንደሚገል ምናምን ተናግሮ ነበር በሙዚቃው። ኤክስኤክስ ከሞተ በኋላ እሱን እንዳልሆነ እና ከሱ ጋር እንደማይገናኝ ምናምን ድሬክ ከሞተ በኋላ ተናግሮ ነበር። ደግሞ ኤክስቴንታሲዮን ሲሞት ድሬክ በተናገረው መልኩ አንገቱ ላይ በጥይት ተመቶ ነበረ የሞተው። እናም ኤክስቴንታሲዮን በአሜሪካን ሕዝብ ዘንድ በጣም ተቀባይነት ምናምን በያንግ ጄኔሬሽን ላይ በጣም ተቀባይነት ምናምን አግኝቶ ስለነበረ በጣም ብዙዎችን ምናምን አስቆጥቶ ነበር። ድሬክ ላይም የአሜሪካን መንግስት ምናምን በጣም የሌለ ላፊ በቃ ጓብሎበት ነበር። ግን ድሬክ እኔ አላቅም አላየሁም ብላ ጭጭ ብላለች። እና ኤክስቴንታሲዮንም ሞተ፣ ድሬክም ምንም ሳትባል ተረሳች። ላይፍ ይቀጥላል። እና ምን ልላችሁ ነው የኛ ሀገር ራፐር፣ ድሪል ሙዚቀኛ ተጫዋቾች በሙዚቃችሁ ላይ የምታስተላልፉት ሀሳብ ልክ እንደነዚሁ የሚመስል ነገሮች አሉት እና መስመር ካላስያዛችሁለት በዚሁ ከቀጠላችሁ የሆነ መስመር መሳታችሁ አይቀርም እና እኛ እንፈልጋችኋለን። መስመሩን ያዙትና ድሪል ሙዚቃውንም ሂፕሆፑንም ምናምን ተጫወቱት። በእኛ ደግሞ አያምርም። ይመቻችሁ። ነበራችሁ የሌሎች የሙዚቀኞችን ህይወት ታሪክ ምናምን ይዤላችሁ እመጣለሁ። ሰብስክራይብ አድርጉትን አዲስ ነኝ ምናምን። ይመቻችሁ። አብራችሁኝ ስለነበራችሁ የሌሎች ሰብስክራይብ አድርጉኝ። ይመቻችሁ።